የምናለማው ልማት ደሃን የሚጎዳ ደሃን የሚያስለቅስ በተለይ እናቶችን የሚያስለቅስ መሆን የለበትም። እንደዛ ከሆነ ዋጋ የለውም። የኑሮ ደረጃቸው ከነበረበት ትንሽ ሻል የሚል ሽንት ቤት ኖሯቸው ቤት ጸዳ ያለ ኑሯቸው ሻል እንዲል እናንተ እንደ የሥራ ኃላፊ ብቻ ሳይሆን እንደ አባትና እናት እንደሚጦር ሰው በከፍተኛ ኃላፊነት መስራት ይኖርባቸዋል። እስካሁን ያለው ስራ በጣም አስደሳች ነው። ይሄን የሚያክል ሺህ ሰው በዚህ መንገድ ቤት እንዲያገኝ ከኑሮው ከነበረበት ሁኔታ ከፍ እንዲል መደረጉ በጣም ጥሩ ነው። በጣም ደስ የሚል ነገር እውነት እና እንደዚህ አይነት ቤት እኔ እንጃ እኔ እንደዚህ ለዳዳ እንደዚህ አይነት ይሰጣል ብዬ ምን ያልገምትም። እኔ እዛችሁ ደቃቃ ቤቴ ውስጥ ነው ኖሬ ስሞትም ከዛች ውስጥ ሬሳዬ ትወጣለች ብዬ አሰብኩኝ እንጂ አላሰብኩትም። እሱ ባለቤቱ አሰበልኝ፣ መጣልኝ። የተናገርከው ቀለም ያርግልህ፣ የረገጥከው ለምለም ያርግልህ፣ እድሜና ጤና ያበድር። እግዚአብሔር ይስጥልህ። እናመሰግናለን። በጣም የማመሰግነው። መልካም ጊዜ እመኝላችኋለሁ። ኢትዮጵያ በጣም ድንቅ ሀገር ናት። ብንፋቀር፣ ብንዋደድ፣ ብንስማማ፣ ብንተጋገዝ ድህነት ይጠፋ ይችላል። ችግር የሆነው አንዳንዱ ውስኪ የሚረጭበት አንዳንዱ የዕለት ዳቦ የሚያጣበት ሀገር መሆኑ ነው እና ከተባበርን ይሄ ትንሹ ነው። ከዚህ የበለጠው ማድረግ እንችላለን። ሰው ማለፉ አይቀርም። ባለንበት ዘመን ተባብረን ሀገራችንን ህዝባችንን ቀይረን ብናልፍ ጥሩ ነው የሚሆነው። አዲስ አበባ ሸጋሪ ቆንጆ ልጅ አለች ጎረቤቴ 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 ኧረ እንዲያው ይመኙ